ዛሬ ያዘጋጀሁላችሁ ትምህርት ስለ እምነት ነው። እምነት ምንድን ነው የሚልና የተለያዩ የእምነት አይነቶችን የምናይ ነው የሚሆነው። ስለዚህ መጀመሪያ ስንጀምር እምነት ምንድን ነው ከሚለው ነው የምንጀምረው። ከራሱ እምነት ማለት ምን ማለት ነው፣ እምነት ማለት ምን ማለት ነው ለሚለው ለራሱ ጥያቄ ትክክለኛ ዳይሬክት መልስ ያለው ዕብራውያን 11 ላይ ነው። ዕብራውያን 11 ከቁጥር 1 ጀምሮ ስለ እምነት ይነግረናል። እና እምነት ምንድን ነው? እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር ደግሞ የሚያስረዳ ነው ይላል ዕብራውያን 11:1። ለሽማግሌዎችም የተመሰከረላቸው በዚህ ነው ብሎ ወደ ታች የተለያዩ ሽማግሌ የተባሉትን የብሉይ ኪዳን ሰዎች በእምነታቸው የጸደቁ ሰዎችን እነ አብርሃምን ይገልጽልናል። እነ አብርሃምን እነ ያዕቆብን ለሽማግሌዎች የተመሰከረላቸው በዚህ ነውና ብሎ እምነት ተስፋ ስለምናደርገው ነገር የሚያስረግጥ መሆኑን የማናየውን ነገር ደግሞ የሚያስረዳ መሆኑን ዕብራውያን 11:1 ላይ በግልጽ ይነግረናል ማለት ነው። ስለዚህ እምነት ምንድን ነው? እምነት ማለት ከማናየው ነገር ተነስተን ነው። ምክንያቱም የማይታየው ዓለም ይሄ የምንኖርበት ዓለምን ብቻ ሳይሆን መላው ዩኒቨርስ እንዲሁም እኛም በምድር ላይ የሚኖሩ ነገሮች፣ ባህርና በባህር የሚኖሩ ነገሮች፣ በየብስ ላይ የሚኖሩ ነገሮች፣ ሰማይና በሰማያት ላይ ያሉ ጠቅላላ ነገሮች የመጡት ከማይታይ ዓለም ነው። ስለዚህ እምነት ማለት ይሄን ነው፣ የማይታየውን ዓለም የሚያረጋግጥልን ነው። እግዚአብሔር ዓለምን የፈጠረው በቃል ነው፣ በእምነት ነው። ከማይታይ ዓለም ነው የመጣው። እግዚአብሔር ምድር ይሁን ሲል ምድር ይሆናል፣ ሰማይ ይሁን ሲል ሰማይ ይሆናል። ሁሉንም ነገር በቃሉ እየጠራ በቃሉ ስልጣን ፈጥሯቸዋል። በእምነት ተፈጥሯል ማለት ነው። ስለዚህ እኛም ደግሞ የማይታየውን ዓለም የምናየው በእምነት ነው ማለት ነው። እምነት የሌለው ሰው የማይታየውን ዓለም ማየት አይችልም። እምነት የሌለው ሰው ተስፋውን ማረጋገጥ አይችልም። ተስፋ ያደረገውን ነገር እንደሚሆንለትም ማረጋገጥ አይችልም ማለት ነው። ስለዚህ እምነት ወሳኝ ነገር ነው። እምነትም የማይታየውን ነገር እንዳለ አድርጎ ማመን ነው። እግዚአብሔር የማይታየውን እንዳለ አድርጎ የሚጠራ አምላክ ነው። የማይታየውን ነገር ይጠራዋል፣ ይሆናል። ስለዚህ እኛም ደግሞ ከእግዚአብሔር መንፈስ ተካፋዮች ስለሆንን እምነት ሊኖረን ይገባል። አማኞች ነን ካልን የማይታየውን ዓለም እናምናለን ማለት ነው። ከማይታየው ዓለም ላይ የሚታየውን ነገር ጠርተን ማምጣት እንችላለን ማለት ነው። ስለዚህ ስለ እምነት ጠለቅ ያሉ ነገሮች እናያለን። የእምነት አይነቶችንም እናያለን። ለምሳሌ ጴጥሮስን ማየት እንችላለን። ጴጥሮስ ክርስቶስ በውሃ ላይ ሲመጣ እየወክ እያደረገ ሲመጣና ማን ነው ምናምን ብሎ ግራ ሲጋቡ ሲያየው ክርስቶስ ነው በውሃ ላይ እየተራመደ የመጣው። ስለዚህ ጴጥሮስ በዛ ሰዓት በቃ ጠራኝ እና እኔም ልምጣ ብሎ ክርስቶስን በእምነት ጠየቀና አለው እና ሲለው ጴጥሮስ በእምነት ተነስቶ በውሃ ላይ መንገድን ጀመረ፣ መራመድን ጀመረ ማለት ነው። ምክንያቱም የተመለከተው ና ያለውን ክርስቶስ ስለነበረ ነው። እግዚአብሔርን አምኖ ስለነበረ በእምነት ተነስቶ በውሃ ላይ መራመድ ችሎ ነበረ። ነገር ግን ክርስቶስን አይቶ ክርስቶስን ሰምቶ እና ሲለው የክርስቶስን ቃል ሰምቶ በውሃ ላይ መራመድ ጀምሮ የነበረ ቢሆንም ወዲያው ግን ሁኔታዎችን ማየት ጀመረ። ወጀቡን ማየት ጀመረ፣ ንፋሱን ማየት ጀመረ። ፍርሃት፣ በውስጡ ፍርሃት ተፈጠረ። ስለዚህ ከእምነት ተቃራኒ የሆነ መስመጥ ጀመረ። እምነቱን ጣለ። የተነሳበትን እምነት ጥሎ ሁኔታዎችን ማየት ጀመረ። የዛ ሰዓት መስመጥ ጀመረ፣ ደነገጠ። በድንጋጤ ግን እንደሚያድነው በክርስቶስ ላይ ተማምኖ ስለነበረ ጌታዊ አድነኝ ብሎ ጮኸ። ስለ ጮኸም ክርስቶስ አዳነው እና የእምነቱን ጎዶሎነት እዛ ላይ አሳይቷል። እምነት ቃሉን ማመን፣ የእግዚአብሔርን ቃል አምነን በቃሉ ላይ ጸንተን ስንቆም እምነት ይባላል። ከእምነት ሁኔታዎችን ካየን ደግሞ ከእምነታችን መንሸራተት፣ መውደቅ ይገጥመናል ማለት ነው። ስለዚህ እንደ አጠቃላይ ስናየው እምነት የማናየውን ነገር የሚያስረዳ ነው። የማናየውን ነገር የሚያስረዳልን እምነት ይባላል። የተለያዩ የእምነት አይነቶች በመጽሐፍ ቅዱስ ላይ እናገኛለን። እነሱም አንደኛው የሞተ እምነት የሚባል አለ። ሙት የሆነ እምነት አለ። እንዲሁም ግብዝ እምነት አለ። በፍቅር የሚሰራ እምነት አለ። እነዚህን ያወጧቸው ከመጽሐፍ ቅዱስ ውስጥ አውጥቼ ነው በዛው ስያሜ የሰጧቸው። ደካማ እምነት አለ። ጎዶሎ እምነት አለ።
ባዶ እምነት አለ፣ እንዲሁም ታላቅ እምነት እና የተፈተነ የሚባል እምነት አለ። የሞተ እምነት ምንድን ነው? የሞተ እምነት ያዕቆብ 2:14 ከ14 እስከ 26 ያለውን ብናነብ እዛ ውስጥ የሞተ እምነት የሚለውን እናገኛለን። ከ17 ጀምሬ ላንብብላችሁ። እንደዚሁም ይላል ያዕቆብ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል ያዕቆብ 17 ላይ። ይሄ እምነት የሞተ ነው። ሰውየው አምናለሁ ይላል፣ ግን እምነቱን በስራ ስለማይገልጸው ይህ እምነት የሞተ ነው ይላል ያዕቆብ 17 ላይ። ነገር ግን አንድ ሰው አንተ እምነት አለህ ቢልህ እምነት አለኝ ስትል የሆነ ሰው መጥቶ አንተ እምነት አለ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራ ያሳያለሁ ቢልህ እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንትም ደግሞ ያንን ያምናሉ ይንቀጠቀጣሉም። ስለዚህ ማመንህ ብቻ በቂ አይደለም፣ እምነት ስራ ከሌለው ሙት ነው እያለ ነው ያዕቆብ 20 ላይ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ብሎ ይጠይቃል። እምነት ከስራ ተለይቶ የሞተ እንደሆነ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን? አብርሃም በእምነት ብቻ አይደል፣ አብርሃም በእምነቱ ጸድቋል። እርግጥ ነው አብርሃም አመነ ጽድቅ መሆኑ ተቆጠረለት ይላል። ግን እግዚአብሔር እምነቱን በስራ ፈትኖታል። ልጅን ሰዋልኝ በማለት በስራ ፈትኖታል። አብርሃምም ልጁን ለመሰዋት ይዞ ሲሄድ እምነቱ በስራ ተፈትኗል እያለ ነው ያዕቆብ እዚህ ጋር የሚነግረን። እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ በዚሁ በአብርሃም ትመለከታለህ። መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚሁም ስለ ጋለሞታው ረሃብ ያወራል። ጋለሞታው ረሃብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ስለዚህ ይሄ አምናለሁ የሚል ሰው ግን ስራ የሌለው፣ አምናለሁ የሚል መጥፎ ነገርን የሚሰራ፣ አምናለሁ የሚል እምነቱን በተግባር የማያሳይ ሰው ይሄ እምነቱ የሞተ ነው። ስለዚህ ይሄ የሞተ እምነትም የሚባል አለ ማለት ነው። እና እምነታችሁን በስራ ግለጹት፣ በመልካም ስራ፣ በመልካም ድርጊት፣ በመልካም ተግባር። ምክንያቱም ምሳሌያችን ክርስቶስ ስለሆነ ክርስቶስ በምድር ላይ መልካምን በማድረግ ነው እንጂ ያስተማረን ስለ እምነት በመናገር ወይ ደግሞ አምናለሁ ብሎ የሆነ በእምነቱ የሆነ ታምራቶችን ብቻ በማድረግ አይደለም። የተቸገሩትን በመርዳት በማካፈል ሰዎችን ሁሉ በመውደድ ሳይንቅ ትንሽ ትልቅ ሳይል ሁሉንም ወደሱ በማቅረብ በመልካም ምሳሌ እምነትን አስተምሮናልና እኛም የክርስቶስ ተከታይ ስለሆነን እምነታችን በስራ ማሳየት ይጠበቅብናል ማለት ነው። ሁለተኛው እምነት ግብዝ የሚባል እምነት አለ። ግብዝ እምነት አንደኛ ጢሞቴዎስ 1 እስከ 5 ጀምሮ የተጠቀሰ ቃል ነው። ግብዝ እምነት መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ እንዳዘዘው ትእዛዝ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእምነት እውነተኛ ልጄ ለሆነው ለጢሞቴዎስ የላከለት መልእክት ነው። ከእግዚአብሔር ከአባታችን ከኢየሱስ ክርስቶስም ከጌታችን ጸጋና ምሕረት ሰላምም ይሁን። ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ልዩ ትምህርት እንዳያስተምሩና ወደ ተረት መጨረሻም ወደ ሌለው ወደ ትውልዱ ታሪክ እንዳያዳምጡ ልታዘዛቸው በኤፌሶን ትቀመጥ ዘንድ ለመንኩ። ወደ እነዚህ ያሉ ነገሮች ክርክርን ያመጣሉና በእምነት ግን ላለ ለእግዚአብሔር መጋሚነት አይጠቅምም። የትእዛዝ ፍጻሜ ግን ከንጹሕ ልብና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚወጣ ፍቅር ነው በማለት ግብዝነት በሌለበት እምነት ሰዎችን እንዲያስተምሩ። ምክንያቱም ለጢሞቴዎስ መልእክቱን ሲጽፍለት እዛ ቦታ ላይ በግብዝነት የሚያስተምሩ የሕግ መምህራን ለመባል በመፈለግ ብቻ አሁንም በእኛ ዘመን አሉ። ጥሩ አስተማሪ ነው፣ የሚያስተምረው ትምህርት ደስ ይላል ምናምን እንዲባል ብቻ በግብዝነት ሰዎችን ወደ ራሱ ለመሳብ። ግብዝነት ማለት ራስ ወዳድነት ነው። ስለዚህ ሰዎች ሁሉ ወደ እሱ እንዲሰበሰቡ በማለት የመጽሐፍ ቅዱስን ቃል እያጣመሙ ሰዎችን ለማስደሰት ብቻ የሚያስተምሩ አስተማሪዎች አሁንም አሉ። እነዚህ ግብዞች ናቸውና ከነዚህ አስተማሪዎች መራቅ ያስፈልጋል። ምክንያቱም ክርስትና የሰዎች ስብስብ አይደለም፣ የቲፎዞ አይደለም። ክርስቶስ
የግል አምላክ ነው። እምነትም የግል ነው። ይህንን በኋላ እናያለን። እምነት የግል እንደሆነ እንዴት በግል እንደሚሰራ በኋላ የምናየው እና ስለዚህ ከነዚህ ከግብዝ ሰዎች መራቅ አለብን። ግብዝ የሚባል ነገር አለ። ሰዎችን ብቻ ለመሳብ ብዙ የእምነት ተከታዮችን ለማከማቸት ሰዎችን ለማስደሰት የሚያስተምሩ ጳውሎስ እንደዚህ አያስተምርም። ሰዎችን ለማስደሰት የማስተምር ቢሆን ኑሮ የክርስቶስ አገልጋይ ባልሆንኩኝ ይላል። ስለዚህ ከነዚህ ከግብዝ አስተማሪዎች ራቁ። ብዙ ሰዎች የምክንያቱ ምንድን ነው የሚነቅፏቸው ጋር አይሄዱም። አሁን ብዙ ጊዜ ጴንጤ እምነት ላይ አጭር ቀሚስ ለብሳችሁ አትምጡ ምናምን የሚል አስተማሪ የለም። ምክንያቱም እንደዚህ አይነት አዋጅ የሚያውጅባቸው ከሆነ አይመጡም። ተገልጋዮቹን ያጣል፣ እሱም አገልግሎቱን ያጣል ማለት ነው። ምክንያቱም አብዛኛው ፎከስ የሚደረገው አሁን ክርስትና ላይ መባሉ ሳንቲሟ ላይ ስለሆነ ሰዎችን የመቅረጽ የማነጽና ደፍሮ የመገሰጽ ነገር የለም። ስለዚህ ሰዎች ግብዝ ሆነዋል። ለጥቅም ሲሉ ነው የሚያስተምሩት። ለራሳቸው ንዋያትን ለመሰብሰብ ስለሚያስተምሩ የግብዝ አስተማሪዎች በዝተዋል እና እነዚህ ጋር ባትሄዱ እመርጣለሁ። የሚገስጿችሁ፣ አቅጣጫን የሚያሳዩአችሁ፣ መንገድን የሚያሳዩአችሁ፣ ትክክለኛውን የክርስቶስን ወንጌል የሚያስተምሯችሁ ጋር ሂዱ። ስለዚህ ይሄ ሁለተኛው ግብዝ እምነት ነው። በዚህ ጋር በአብዛኛው በቤተ ክርስቲያኖች ላይ በተለያዩ አስተማሪዎች ላይ የሚታይ የእምነት አይነት ነው። ሶስተኛው በፍቅር የሚሰራ እምነት ነው።